ሰላም እንኳን ደህና መጣችሁ። ንጉሱ ተሰማ ነኝ። ዛሬ የታሪክ ማህደራችን ገለጥ ስናደርግ የኢትዮጵያ አጠቃላይ የሃይ ስኩል ተማሪዎች ከሃይ ስኩል ወደ ዩኒቨርሲቲ መግቢያ የሚያደርጉትን ፈተና ወይም ኢንትራንስ ኤግዛም ነው የምናየው። በዛሬው የ2017 ወይም በውጮቹ 2025 እንደ ግሪጎሪያን ካላንደር ጥያቄዎችን እንሰራለን። አጠቃላይ ይዘቱ 100 ጥያቄዎች ናቸው። በዚህኛው ቪዲዮ ግን 10 ጥያቄዎችን ነው የምንሰራው። በዚህ ቪዲዮ ላይ የሚያደርገው ጥያቄዎች በዲፕ በሆነ መልክ ወይም በጥልቅ ትንታኔ ነው የምንሰራቸው። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉኝ። በመቀጠል ወደ ጥያቄዎቹ ከመግባታችን በፊት 3 ዋና ወሳኝ የሚባሉ ቲፖችን እነግራችኋለሁ። ወይም ኢንትራንስ ኤግዛም ፈተና ስትፈተኑ ወይም ደግሞ ቤታችሁ ሆናችሁ ስትሰሩ ማድረግ ያለባችሁ እና ማድረግ የሌለባችሁ ነገሮችን 3 ዋና ቲፕ ብላችሁ ያዙት። ይሄ ለምን ይጠቅመናል ካላችሁ ብዙ ጊዜ ፈተና ላይ የሚያጋጥሙን ችግሮች ናቸው። እኔም ተማሪ እያለሁ አሁን የሚሰሩ ስህተቶች በተደጋጋሚ ስለማይ ቢያንስ እንደ ቲፕ አድርጌ በእያንዳንዱ ጥያቄ መሃል እንደ ሀሳብ አቀርብላችኋለሁ። ወደ መጀመሪያው ቲፕ ሲሄድ የመጀመሪያው ቲፕ የሚሆነው የጥያቄውን ሀሳብ በደንብ መረዳት። ጥያቄው ስለምን እንደሚጠይቅ በደንብ ማወቅ ግዴታችን ነው። ካልሆነ ግን ጥያቄውን ካልተረዳ ነው ቀጣይ ያሉት ምርጫዎቹን ማገናዘብ አንችልም። ምክንያቱም ጥያቄውን ካልተረዳ ነው በተጨማሪ የታሪክ ትምህርት በግምት ለመመለስ በጣም ከባድ ነው። በጣም ከምነግራችሁ በላይ ከባድ ይሆንባቸዋል። ስለዚህ ጥያቄውን ሀሳቡን በደንብ መረዳት የመጀመሪያው ቲፕ። ሁለተኛው ቲፓችን በጣም የሚከብዳችሁ ጥያቄ ስታገኙ ዝለሉት። ነገር ግን በፍጹም እንዳትረሱት። አስፈላጊ ከሆነ በማስታወሻ እየያዛችሁ የዘለላችሁትን ጥያቄ በብቻ በቁጥር በተራ ቁጥሩ መዝግባችሁ ያዙት። ወይም በኦንላይን የምትመዘገቡ ከሆነ ፍላግ የምትባላለች ዳር ላይ በእሷ ምልክት እያረጋችሁ እለፉት። ጥያቄ በጣም የሚከብዳችሁ ከሆነ ማለት ነው። ምክንያቱም አንዳንዴ ምን ያጋጥማል? ጥያቄውን የሚያስታውሳችሁ ሌላ ጥያቄዎች ይመጣሉ። እሺ፣ ሶስተኛውን ቲፕ ከመናገሬ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከወደዳችሁት ደግሞ ላይክ ማድረጋችሁ እንዳትረሱት። ሰብስክራይብ አድርጉ እንደ አደራ ማለት ነው። ሶስተኛው ቲፓችን ራሱ ጥያቄው ስትሰሩት አሁን ለምሳሌ ኢንትራንስ ኤግዛም ከመቀመጣችሁ በፊት አሁን ቡክሌቶችን እየሰራችሁ ነው። ቡክሌቶቹን ስትሰሯቸው ጥያቄው ራሱ ይደገማል ብላችሁ አታስቡት ወይም አትጠብቁት። ነገር ግን በትንሽ መልኩ ቫሪ ያደርጋል። ለምሳሌ ጥያቄው አሁን እየሰራችሁ ያላችሁት ለምሳሌ ጥያቄው የሚላችሁ ከሚከተሉት ጥያቄዎች መካከል ለአንደኛ ዓለም ጦርነት ምክንያት የሆነ የትኛው ነው ብሎላችሁ ለምሳሌ መልሱ ሲ ቢሆን ቀጣይም ይሄ ጥያቄ ራሱ ይመጣል ብላችሁ አታስቡት። ይሄንን ጥያቄ ይልቁንም በተለያየ አንግል ለመመልከት ሞክሩ። በጣም በተለያየ አይነት መንገድ። ለምሳሌ መልሳችሁ ሲሆኑ ቀጣይ ጥያቄውን ሲያመጡት ፈርስት ወርልድ ዋር ነበር የጠየቃቸው፣ አሁን ሰከንድ ወርልድ ዋር ሊያደርጉት ይችላሉ። ስለዚህ ጥያቄዎቹን እያገለባበጣችሁ ለመስራት በጣም ሞክሩ። ራሱ ጥያቄው አይደገምም፣ ነገር ግን ሀሳቡ ሊደገም ይችላል፣ ትንሽ ሊቀያየር ይችላል። ስለዚህ ዙሪያው ጥያቄው ያነሳውን ፖርሽን በደንብ አድርጋችሁ እወቁት። በደንብ ለምሳሌ ኮንሲኩዌንስ ከጠየቀ ኮርሱና ኮዙን ለማወቅ ሞክሩ። ኮዙን ከጠየቀ ደግሞ ኮንሲኩዌንሱና ኮርሱን በደንብ ለማወቅ ሞክሩ። በደንብ ሞክሩ ላችሁ። ወደ ጥያቄዎቻችን ስንሄድ ጥያቄዎቻችን ዛሬ የምንሰራው 10 ጥያቄ ብቻ ነው። እነዚህ 10 ጥያቄዎች ጥያቄ የጠየቁትን ጥያቄ ዲፕ በሆነ መልኩ ወይም ዲቴል በሆነ መልኩ ማብራሪያ አድርጌ አቅርቤላችኋለሁ። በደንብ ተከታተሉት። የጥያቄዎቹን በመጽሐፍ እያጣቀስኩ ፔጁን አስቀምጥላችኋለሁ። እናንተ ደግሞ የመጽሐፋችሁን ፔጅ እየገለጣችሁ ቼክ አድርጉት። ጥሩ ነው መልሱ ልክ ነው አይደለም የሚለውን የመጽሐፍ ገጽ አስቀምጥላችኋለሁ። በዛ መሰረት በደንብ ተረዱት።
ወደ መጀመሪያው ጥያቄ ስንሄድ what was the cause for the division of Islam into Sunni and Shia? A. Disagreement of the meaning of Sunnah. B. Disagreement of the meaning and the role of Caliph. C. Disagreement on how leaders should be elected. D. Conflict over should be the next prophet. የሱኒና የሺዓ የሚባሉ የሙስሊም ሴክቶች እንዲከፋፈሉ ያደረገው ምክንያት ምንድን ነው? የመጀመሪያው ልዩነታቸው ሱኒና ሻይትስ የሚባሉ የፖለቲካና የሃይማኖት ልዩነት አለ በመካከላቸው ላይ። ለምሳሌ ሱኒ የሚባሉት የፐርስፔክቲቭ ውስጥ ያሉት ወይም ሱኒ ሴክት ውስጥ ያሉት የሚያምኑት the leader should be chosen from the consensus and the capability from among the community ነው የሚሉት። ያ ማለት በቀላሉ ማህበረሰቦቹ መመረጥ ያለባቸው በችሎታቸው ነው፣ በማህበረሰቦቹ ኮንሰንስ ነው ወይም በስምምነት ነው መምራት ያለበት ካሊፍ የሚባለው። ያ ማለት የሆነ ቤተሰብ ውስጥ የሆነ እንትን ውስጥ የምናስገባው ሳይሆን በማህበረሰብ ውስጥ አቅም ያለው ሰው ካሊፍ ይሆናል ነው የሚሉት ሱኒ የሚባሉት። ሺዓ የሚባሉት ደግሞ የሺዓ ፐርስፔክቲቭ ውስጥ ያሉት ሊደርሺፕ ኦር ካሊፌት የሚባለው ነገር ግዴታ መቆየት ያለበት ፕሮፌት ነብዩ መሐመድ ቤተሰብ ውስጥ ነው መቆየት ያለበት ነው የሚሉት። ግዴታ መሆን አለበት። ለዚህም ደግሞ እኔ ያለሁኝ አሊ ነው የዚህ የሺዓ የሚባሉ ሴክት ውስጥ ተወካዩ ወይም የሚመደበው አሊ ነው። አሊ የፕሮፌት ነብዩ መሐመድ የሴት ልጅ ፋጢማን ያገባ ነው። ስለዚህ በነብዩ መሐመድ ቤተሰብ መውጣት የለበትም፣ ሊደርሺፑ ከዛ መውጣት የለበትም ነው የሚለው። በዚህም ምክንያት ሁለቱ ይለያያሉ። ሱኒ የሚባሉት በችሎታ ነው፣ ካፓቢሊቲ እና ኮንሰንስ ነው። እነዚህ ደግሞ የነብዩ መሐመድ ቤተሰብ ነው መምራት ያለበት ብለው ያምናሉ። ኤ ላይ ያለው እዚህ ምርጫችን ላይ ስንመጣ ኤ ላይ ያለው ምንድን ነው የሚለው ዲስአግሪመንት ኦፍ ዘ ሚኒንግ ኦፍ ሱና። ሱና ሁለቱም ያምኑታል። ሱና ማለት ነው በቀላሉ ሱና ማለት the tradition and the practice of the prophet Muhammad ነው። ነብዩ መሐመድ ሲያደርጓቸው የነበሩት ባህልና ፕራክቲሶቹ ማለት ነው ሱና ማለት። ስለዚህ ሁለቱም ይፈልጋሉ። ይሄ ችግር የለባቸውም ሱና ላይ። ቢ ላይ ያለው ዲስአግሪመንት ኦፍ the meaning and the role of caliph። ካሊፉ እንዴት መሆን አለበት? የካሊፍ የተሰጠው ይሄ ምንድን ነው? ለካሊፉ የተሰጠው ትርጉም እና ምን አይነት አስተዳደር መኖር አለበት ሚለው ይሄ ነው ትልቁ ነገር። ቢ ላይ ያለው መልሳችን ይሆናል። እስቲ ሲና ዲን እንያቸው። ሲ ላይ ያለው ዲስአግሪመንት ኦን ሃው ሊደር ሹድ ቢ ኢሌክትድ። ምናልባት ይሄኛው ሊያጠራጥራችሁ ይችላል፣ ይሄ ሲ ላይ ያለው ነገር ግን እዚች ጋር ምንድነው የሚለው ዲስአግሪመንት ኦን ሃው ሊደር ሹድ ቢ ኢሌክትድ፣ እንዴት ነው መመረጥ ያለበት የሚለው ነገር አንደኛው ዲስፒዩታቸው ነው ወይም በሁለት መካከል ችግር ነው። ነገር ግን ይሄኛው ይችኛው እዚህ ውስጥ መጠቃለል ትችላለች፣ ቢ ላይ መጠቃለል። አሁን ቤስት አይደል ምን መርጠው ከተሰጡን ምርጫዎች ማይጠቅሙትን ማስወጣት መጀመሪያ። ለምሳሌ ኤ ላይ ያለው አይሆንም፣ ምክንያቱም ሱና ሁለቱም ይስማሙበታል። ይሄ አይሆንም ካወቃችሁት ይሄኛውን ታጠፉታላችሁ። እሺ ሲንተተን ወደ ዲ እንሂድ። ዲ ላይ ኮንፍሊክት ኦቨር who should be the next prophet፣ ቀጣይ ያለው ነብይ ማን ይሆን በሚል ነው የተጣሉት። ይሄኛው አይሆንም አይደል? ምክንያቱም ሁለቱም በሱኒና በሺዓ መካከል ሁለቱም የሚያምኑት ብቸኛው ነገር ምንድነው? ነብዩ መሐመድ የመጨረሻ ነብይ እንደሆነ ሁለቱም ያምናሉ። ስለዚህ ይሄኛው አይሆንም። ስለዚህ ኤናዲ ስታጠፉት ምርጫችሁ ሁለት ይሆናል። ከነዚህ ውስጥ ቤስት የሚሆነው የትኛው ነው ቤስት የሚሆነው? ቢ ላይ ያለው ቤስት ይሆናል። ምክንያቱም እየተነተኑ አሁን ስንለው የነበረው ሱኒ የሚባሉት በማህበረሰቡ ኮንሰንስ መምራት አለባቸው፣ አቅም ሊኖራቸው ይገባል ምናምን አይደል? ካሊፉ እንደዛ አይነት የሆነ ነገር መኖር አለበት። እዚች ጋር ግን እንዴት ነው ሊመረጥ የሚችለው? መሪያቸው እንዴት ነው ሊመረጥ የሚችለው? እዚህ ውስጥ መጠቃለል ይችላል። ስለዚህ ቤስት የሚባለው ምርጫችን መልሳችን ቢ ይሆናል ማለት ነው። ቢ የሊደርሺፕ እና የሰክሲሽን ችግርን የሚቀርፍ ነው።
እነሱ ግን ሳይስማሙ ቀርተዋል። ስቲል ሱኒ የሚባሉና ሻይ የሚባሉ ማህበረሰቦች አሉ። በዚህ ምክንያት መልሳችን የሚሆነው ቢ ዲስአግሪመንት ኦን ዘ ሚኒንግ ኤንድ ዘ ሮል ኦፍ ዘ ካሊፍ ይሆናል ማለት ነው። ሁለተኛ ጥያቄያችን ደግሞ ትኩረት የሚያደርገው what was the central idea of enlightenment movement? It argues that a human progress is possibility through the use of reason. B, in order to become enlightened one need to believe in God. C, people could attain happiness only in the next world. D, all forms of government are oppressive and should be abolished. ሶ እዚህኛው ጥያቄ ላይ የሚያወራን የኢንላይትመንት ሴንተራል አይዲያ ምንድን ነው ነው ጥያቄው። የሴንተራል አይዲያ ኦፍ ኢንላይትመንት ምንድን ነው ሀሳቡ? ምርጫዎቹን እየሰራን እንሂድ። ኤ ላይ ያለው ሂውማን ፕሮግረስ ኢዝ ፖሲብል ስሩ ዘ ዩዝ ኦፍ ሪዘን። እዚች ጋር ቤዚክ የሚባለውን ስለ ኢንላይትመንት ስናወራ ኢንላይትመንት ማለት ምን ማለት ነው? ምን ትዝ ይላችኋል ኢንላይትመንት ሲባል አእምሯችሁ ላይ? ይሄ በቀላሉ ኤጅ ኦፍ ሪዝን ሲባል ሰምታችሁ አታውቁም? ኢንላይትመንት ማለት ሲምፕሊ ኢት ኢዝ አን ኤጅ ኦፍ ሪዝን። ልክ ሬኔሳንስ የሚባለው ሪቨርስ የሚለው ቃል እንደሚመጣላቸው ማለት ነው። ኢንላይትመንት ሲባል ኤጅ ኦፍ ሪዝን አለ። ይሄ ኤጅ ኦፍ ሪዝን ደግሞ ምንድን ነው ሲባል ኢንቴሌክቹዋል ሙቭመንት ነው። ኢንቴሌክቹዋል ሙቭመንት ደግሞ ማለት ነው ምሁራዊ እንቅስቃሴ። ይህ ፈረንሳይ ላይ የተጀመረው 17 እና 18ኛው ክፍለ ዘመን ሲሆን ኢንላይትመንት ዋና ሀሳቡ ኤጅ ኦፍ ሪዝን ነው። በቃ ነገሮች ሁሉ በምክንያት እንዲያከትምላቸው ሰዎች በቀላሉ ሲወዱም ሲጠሉም ሲጨቁኑም መብት ሲሰጡም እያንዳንዱ ነገር ሲያደርጉ ምክንያት ሊኖራቸው ይገባል። ቤዚክ የሚባለው ይሄ ነው። ለዚህ ይሄ ኢንፋሳይዝ የሚያደርጉበት ፈላስፎቹ የመጡበት ይሄ አስዌላስ ኢንላይትመንት የሚባለው ፔሪድ ኦፍ ፊሎሶፈርስን በመባል ይጠራል። ወይም በጣም ብዙ ፈላስፎች የመጡበት ታይም ነው ይሄ ፔሪድ። በዚህ ምክንያት ፈላስፎቹ ሶስት ዋና ዋና ነገሮች ቤዚክ እስከ 6 የሚደርሱ ቤዚክ መቆሚያ ያላቸው። ከነዛ ውስጥ ግን ሶስቱን እንጥቀሳቸው። አንደኛው ሪዝን ነው፣ ወይም ሰዎቹ በምክንያት ማመን አለባቸው። ሰዎቹ ምክንያታዊ መሆን አለባቸው። ሲጨቆኑ ለምንድን ነው የሚጨቆኑት የሚባለው ነገር መኖር አለበት። ሁለተኛው ሎጂክ የሚባል ነገር አለ አይደል? ሎጂክ ከሁኔታው አንጻር ከእንትኑ አንጻር ሁኔታዎቹ በሚፈቅዱት አንጻር። ሶስተኛው ሳይንቲፊክ ሜተር ነው፣ ወይም በሰዓቱ ያሉት ዲስከቨሪዎችን በአግባቡ እንደመጠቀምም ሆኖ በሳይንቲፊክ በሆነ ዌይ ኢንላይትመንት መሆን ይቻላል የሚለውን ሀሳብ ያንጸባረቁበት ነው። ለምሳሌ እንደነ ጆን ሎክ፣ እንደ ቮልቴር፣ ኢማኑኤል ካንት እነዚህ ሁሉ ለምሳሌ የሚያምኑት ሂውማን ማይንድ ነው፣ ሶሳይቲ ኩድ ሶልቭ ፕሮብለምስ ነው። ላይክ እንደነ ድህነት ማስወገድ ይችላል የሰው ልጅ፣ ጦርነትን ማስወገድ ይችላል፣ ጭቆናን ማስወገድ ይችላል። እነዚህ ነገሮች በአጠቃላይ ቤዝድ የሚያደርጉት ምን ላይ ሲሆን ነው? ምክንያት ላይ አምኖ ሰው እየሰራ ሲሄድ which were he can solve ማለት ነው፣ ችግሮችን መፍታት ይችላል። ፕሮግረሱ ላይክ ለውጡን እዚች ጋር ቢ ላይ ይችኛው ሂውማን ፕሮግረሷ ወይም ፕሮግረሱ በራሱ ስፒሪቹዋል ሳሊቬሽን አይደለም። እንደነ አንሸንት ታይም ወይም ሜዲቫል ኢሮፒያን ሂስትሪ ላይ ስታጠኑት የሰው ልጆች ለውጥ የሚያመጡት በሃይማኖቱ ከሆነ ይሄ ቢሊፍ ሳሊቬሽን የምንለው ነው፣ ወይም እምነት ብቻ ነው የሰው ልጆችን ለውጥ የሚያመጣው የሚባል ነገር ነበረው። ከዛ በፊት ሃይማኖቱ ብቻ ነው ምላሽ የሚሰጠው። ለምሳሌ አንድ ሰው የሚሞት ከሆነ ምክንያቱን ከማጥራት ይልቅ እግዚአብሔር ፈቅዶታል። አንድ ሰው ድሃ የሚሆን ከሆነ ለድህነቱ ምክንያቱ ምንድን ነው ከማለት ይልቅ በቃ እግዚአብሔር ስለፈቀደ ነው ድሃ የሆነው የሚባለውን ቢሊቭ ያደርጋል። ነገር ግን እነዚህ ኢንላይትንድ ወይም ኢንላይትመንት ሙቭመንት የሚያከናውኑ ሰዎች የሰው ልጆች ለውጣቸው አሁን ላይ ባለው ህይወታቸው ፕራክቲስ እያደረጉ ሲሄዱ ነው። ኦፕቲሚዝም ናቸው ወይም ኦፕቲሚስቲክ ናቸው። ላይፍ ኦን ኤርስ ኢምፕሩቭ ማድረግ ይፈልጋሉ። ለውጥ ይገባዋል የሰው ልጅ አሁን ባለው ህይወቱ ሚል እምነት አላቸው። ስለዚህ ኤ ላይ ያለው ኦብቪየስሊ ትክክለኛው መልሳችን ይሆናል። እስቲ ቢ ላይ ያለውን ደግሞ እንየው። ቢ ላይ ያለው ምንድነው የሚለው? in order to become enlightened one need to believe in God ይላል። አንድ ኢንላይትንድ መሆን የፈለገ ምሁር መሆን የፈለገ ሰው በእግዚአብሔር ማመን አለበት ይላል። በእርግጥ እዚች ጋር ማንሳት የምንችለው ነገር ኢንላይትመንት ቲንከሮች
ይሄንን የሃይማኖቱን ነገር አይቃወሙትም። ወይም አንድ ሰው አማኝ መሆን አለበት የለበት የሚለው ነገር አይደለም የሚያሻማቸው ምን አይነት ነው? ወይም እነሱ ቻሌንጅ የሚያደርጉት ጥያቄዎችን የሚያበዙባቸው አብሶሉት አውቶሪቲ ኦፍ ዘ ቸርች ነው። ወይም ቸርቾቹ በራሳቸው በጣም አብሶሉት በሆነ ከንጉሱ በላይ መምራት የሚፈልጉ አይነት ናቸው። እንደዚህ አይነት ነገስታቶችን ነው እነሱ እንደዚህ አይነት የሃይማኖት አባቶችን የሃይማኖት ስርዓትን ነው ማይፈልጉት እነሱ። ነገር ግን አንድ ሰው ምሁር ለመሆን ምናምን በእግዚአብሔር ማመን አለበት ተብሎ አይታሰብም። ይሄ ፉርሽ ያደርገዋል ጭራሽ። ሲላለ people could attain happiness only in the next world ይላል። በቀጣዩ ዓለም ነው በሚመጣው ላይፍ አፍተር ዴዝ የሚባለው ነገር ዓለማዊነትን ትቶ በሚመጣው በመንፈሳዊ ህይወቱ ነው ደስታ ማግኘት ወይም አቴን የሚያደርገው ነው የሚለው ጥያቄው። እነዚህ ደግሞ ይሄ የኢንላይትመንት ዋና ሪዝን ላይ እንዲያምኑ የሚያደርገው አሁን ያለው ህይወቱ ኔክስት ወርልድ ሳይሆን አሁን ያለው ህይወቱን ያሻሽላል ብለው ስለሚያምኑ ነው። ስለዚህ ኔክስት ወርልድ የሚባል ነገር እዚህ ጋር ኢንላይትመንት ላይ አይሰራም። በሚቀጥለው ዓለም ሳይሆን አሁን ላለበት ህይወት የሰው ልጅ ተጠያቂ መሆን አለበት፣ ምክንያት መደርደር አለበት፣ ድሃም ከሆነ ሰርቶ መለወጥ አለበት ያለ መስራቱ ነው የሚል ሀሳብ አላቸው። ዲ ላይ all form of government are oppressive ናቸው፣ አቦሊሽ መደረግ አለባቸው ይላል። ይሄ የኢንላይትመንት ሀሳቦች ወይም ኢንላይትንድ የሚባሉ ሰዎች ሀሳብ አይደለም። ሁሉንም ነገስታቶች ማጥፋት አይደለም፣ ሁሉም ጨቋኝ ናቸው አይደለም። ግን አናርኪዝም የሚባል መንግስት እንዳይኖር ነው የሚፈለገው። ገቨርንመንቶችን ማጥፋት አይደለም። ዲሞክራሲ የሚባለው ነገር ይምጣ፣ ኮንስቲቱሽናል ሞናርቺ ወይም ነገስታቶች በህገ መንግስት መገደብ አለባቸው የሚሉ ሀሳቦች ናቸው ያሉት እንጂ ቶታል አቦሊሽን ኦፍ ገቨርንመንት እዚህ ኢንላይትመንት ላይ ሀሳብ ሊሆን አይችልም። ስለዚህ መልሳችን የሁለተኛው መልሳችን ኤ ይሆናል ማለት ነው። ኤ መልሳችን ነው። ሶስተኛው ጥያቄ እንሄዳለን። In what ways did the Almoravid and the Almohad movements strengthen Islam in North Africa? In what ways did the Almoravids and the Almohad movement strengthen Islam in North Africa? A. Continuously conducted military campaign against the non-Muslims. B. Reestablished pure Islam in both belief and community life. C. Formed alliance with Christian against other religion followers. D. Gradually attracted non-Muslim community to ኢስላም። እዚች ጋር የሚለን ምንድነው ጥያቄው? በምን አይነት መንገድ ነው አልሙሃድስ እና አልሙራቪድስ የሚባሉት እንቅስቃሴ የሚያደርጉ ሰዎች ወይም ኪንግደሞች ኖርዝ አፍሪካ ላይ ጠንካራ እንዲሆኑ ያደረጋቸው ምንድን ነው? እንቅስቃሴያቸውን ጠንካራ ያደረጉበት መንገድ ነው የጠየቀን። ሁለቱም ተመሳሳይ የሚያደርጋቸው ለየግል ናቸው። አልሙራቪድ ማለት ሌላ ግዛት ነው፣ አልሙሃድስ የሚባሉት ሌላ ናቸው፣ ግን የሙስሊም ማህበረሰቦች ናቸው። በምን አይነት መንገድ ነው እንቅስቃሴያቸውን ጠንካራ ያደረጉት ኖርዝ አፍሪካ ላይ ነው የሚለው ጥያቄ። ወደ ማብራሪያው ስንመጣ አልሙሃድሶች እና አልሙራቪዶች ሶስት መንገዶችን ተጠቅመዋል። በተለይ ይሄ የእስልምና እምነት እዛ አካባቢ ኖርዝ አፍሪካ ላይ ጠንካራ እንዲሆን ያደረጉበት በዋናነት ከኖታችሁ ከመጽሐፋችሁ አውጥቼ ሶስት ዋና መንገዶች አሉ ጠንካራ እንዲሆኑ ያደረጋቸው። አንደኛውና የመጀመሪያው ሪሊጂየስ ሪፎርም ኤንድ ፒዩሪቲ ነው። ወይም ይሄ የሃይማኖት ይሄ ሪፎርም ማድረግ ማሻሻልና ይሄ ንጹህ የሆነ ፒዩሪቲ የሚባል ነገር እንዲመጣ አድርጓል። ለምሳሌ ያህል አልሙሃዶች በመጀመሪያ ላይ ስታርት ዴር ኢኒሺዬቲቭ ሙቭመንት ባይ ሪተርኒንግ ቱ ዘ ፕሪሚቲቭ ፒዩሪቲ ኦፍ ኢስላም ነው ዋና ሀሳባቸው የነበረው። አልሙራቪዶች ወደ ቀድሞ ፕሪሚቲቭ ፒዩሪቲ ኦፍ ኢስላም እንመለስ፣ ቀድሞ የነበራት ንጹህ የሆነችዋን እስልምና እናምጣት የሚል ነበር። ይሄም ከ1042 እስከ 1053 መካከል የተደረገ ነው። ወደ አልሙሃድ ስልመጣ ደግሞ ኢብን ቱማርት የሚባል የኪንግ ደግሞ መስራች የነበረው እሱም በተመሳሳይ ፈንዳሜንታልስ ሪፎርም ሙቭመንቶችን አዘጋጅቷል። ከነሱም መካከል ለምሳሌ እሱ ይጠቀሙ የነበረው he established the Quran as the sole source of Islamic life and sought to live strictly according to the life of Prophet Muhammad ነው። ልክ ከዚህ በፊት ነቢዩ መሐመድ ያደርጉት እንደነበረው
ይሄ ንጹህ የሆነ የእያንዳንዱ ነገር መነሻ ቁርአን እንደነበረና ሁሉ ነገር የእስላማዊ እንቅስቃሴ ሲደረጉ መነሻቸው ቁርአን እንደነበረ አስቀምጦታል። ለምሳሌ ኢብን ቱማርት ወይም አልሙሃርስ የሚባለው ኢምፓየር ኦፖዝ ያደረጋቸው ወይም ማህበረሰቦቹ ውስጥ የሚደረጉ ነገሮችን የሚቃወሙበት መንገድ ነበር። ለምሳሌ ሎካል ከስተም የምንላቸው ነን ሙስሊምስ የሚያደርጉት ለምሳሌ የሙዚቃ መሳሪያ እዛ ኖርዝ አፍሪካ ላይ ይከናወን ነበር። ይህንን ነገር ይቃወሙ ነበር። ሴቶች ደግሞ ተገላልጠው ይሄዱ ነበር። ይሄም እስልምና አይፈቅድም ብለው ያደርጉ ነበር። ስለዚህ የመጀመሪያው ሪፎርም ያደረጉበት ወይም ስትሬንግዝ ያደረጉበት አንደኛው መንገድ ሪሊጂየስ ሪፎርም ወደ ቀድሞ ይሄ ባህሉ የእስልምና ባህል እየተወ እየቀረ መጥቷል ነው። ስለዚህ እኛ ወደዛ እንመለስ የሚል ሀሳብ ያለው ነው ማለት ነው። ሁለተኛው እስልምና እዛ አካባቢ ጠንካራ እንዲሆን ካደረጉት ሁለቱም አልሙሃርስ እና አልሙራቪዶች ሁለተኛው ፖለቲካል ዩኒፊኬሽን ኤንድ ኤክስፓንሽን ነው። ያው የእስልምና እምነት እየተስፋፋ ሄዷል። በዛም ልክ ደግሞ አንድ እየሆኑ መጥተዋል። ግዛታቸውን በጣም እያስፋፉት ሲመጡ እምነቱ በራሱ እየተጠናከረ ሄዷል። ለምሳሌ ቴሪቶሪያል ኤክስፓንሽናቸውን ስናይ አልሙራቪዶች ሞሮኮን ይዘዋል። ኢንታየር ሞሮኮ ማለት ነው። አልጄሪያን ይዘዋል። 1062 ላይ ሴኔጋል ሄደው ሳራጎዛ የምትባል 1110 ላይ መያዝ ችለዋል። አልሙሃዶችም በተመሳሳይ አብዱል ሙሚን የሚባል ሰውዬ በጣም ሪያል ፋውንደርስ ኦፍ ኢምፓየር ኦፍ አልሙሃድ ተብሎ ይጠራል። እሱ ራሱ ኢምፓየሩን ወደ ማግሪብ ሪጅን በጣም አስፋፍቷል ከ1160 በኋላ። ጠንካሮች ግዛታቸውን እያስፋፉ ሲሄዱ በዛው ልክ ሪሊጅኑንም እያስፋፉት ሄደዋል። ሌላኛውና ሶስተኛ ምክንያት ብዬ ያስቀመጥኩላችሁ ካልቸራል ዴቨሎፕመንት ስፕሪድ ነው። ያው ግዛቱ እየተስፋፋ ሲሄድ በዛው ልክ ደግሞ ሲግኒፊካንት ሮል ኢን ዘ ስፕሪድ ኦፍ ኢስላም ኢን ዘ ማግሪብ ነው። ማግሪብ አካባቢ ኖርዝ አፍሪካ ላይ ያለው የእስልምና እምነት ጠንካራ ሆኖ እንዲቀጥል አድርጎታል። ግዛት እየተስፋፋ ሲሄድ አብሮም ካልቸሩ የእስላም ካልቸር እየተስፋፋ ሄዷል። በዛ ላይ ደግሞ ካልቸራል አይደንቲቲ የሚባለው የሙስሊም ይሄ ጀስት ቢዮንድ ኢምፓየር ማለት ነው። ከግዛት መስፋፋቱ በዘለለ ካልቸራቸውን እያስፋፉ የሄዱበት ሪዝን አለ። የመጀመሪያ የሚሆነው ለምሳሌ ኮንቲኒየስሊ ኮንዳክት ሚሊተሪ ካምፔን አጌንስት ነን ሙስሊሞችን አጌንስት በማድረግ ጠንካራ አልሆነም። ምክንያቱም ነን ሙስሊም የሆኑትን ማህበረሰቦች እየወጉ ሲሄዱ የእነሱ ፓወር እየተዳከመ ይመጣል። የአካባቢ እንትን ይላል። ቢ ላይ ሪስታብሊሽንግ ፒውር ኢስላም ኢን ቦዝ ቢሊቪንግ ኮሚኒቲ ላይፍ ይሄ ይሆናል። በሪል ይሄ ሪስታብሊሽድ ነው። የቀድሞ ባህል እየተተወ የእስልምና ባህል ማህበረሰቦቹ እየተዉ ስለመጡ እምነቱንም ኮሚኒቲ ላይፉንም እንደገና ማስተካከል ፒውር በሆነ የእስልምና መስፋፋት መኖር አለበት ብለው የሚያስቡበት ይሆናል። ሲላ ያለ ፎርማል አሊያንስ ዊዝ ክርስቲያን አጌንስት አዘር ሪሊጂየስ ፎሎወርስ ሌላ እምነት ተከታዮችን ከክርስቲያኖች ጋር አንድ ላይ ሆነው ለመውጋት ማቀድ ይሄም አይሆንም። ዲላ ያለውን ግራጁዋሊ አትራክትድ ነን ሙስሊም ኮሚኒቲ ኢስላም ቀስ እያሉ ነው። ይሄ ግራጁዋሊ ነን ሙስሊም የሆኑ ኮሚኒቲዎችን ወደ እስላም አምጥተዋል ወይም አትራክት አድርገዋል ይላል። ሁለቱም በተለያየ አካባቢ በተለያየ ጊዜ ተቃውሞ ገጥሞባቸዋል። ስለዚህ ነን ሙስሊም የሆኑትን ሁለቱም ማሳካት አልቻሉም። በዚህ ምክንያት መልሳችን የሚሆነው ቢ ይሆናል ማለት ነው። ወደ አራተኛው ጥያቄ ስንሄድ what is the distinctive mark and achievement of Great Zimbabwe? What is the distinctive mark and achievement of Great Zimbabwe? A. Impressive stone building. B. Creative crafted metal tools. C. Developed Ghana literature. D. Irrigation based agriculture. ከነዚህ ውስጥ ቤስት የሚባለው የትኛው ነው? ግሬት ዚምባብዌን የሚገልጸው ነው ጥያቄው። በጣም የዘመን ተሻጋሪ የሚሆን አቺቭመንት ያለው ስቲል ዚምባብዌ ሲነሳ ምንድን ነው ትዝ የሚላችሁ ከነዚህ ውስጥ የሚለው ነው ጥያቄው። እንትን የሚጠይቀን ያው ግሬት ዚምባብዌ ሲነሳ ሁሌም ወደ አእምሯችን የሚመጣ እቺ የቃሏ ትርጓሜ ናት። ግሬት ዚምባብዌ የምትለዋ ግሬት ዚምባብዌ ማለት በባንቱ ያው አብዛኞቹ የግሬት ዚምባብዌ ውስጥ የሚኖሩ ማህበረሰቦች የባንቱ ስፒከሮች ናቸው፣ ወይም ባንቱ የሚባል ቋንቋ የሚናገሩ ሰዎች ናቸው። ይሄ ግሬት ዚምባብዌ ትርጓሜውን ካወቃችሁት መልሱ ይታወቃል። ግሬት ዚምባብዌ ማለት በባንቱ ቋንቋ ስቶን ሃውስ ማለት ነው፣ ወይም የድንጋይ ቤት እንደማለት ነው። ከቤት
ከከብቶቻቸው ማደሪያ አንስቶ የግቢያቸው አጥር ዞሮ ደግሞ የከተማው አጥር በአጠቃላይ የተሰራው በድንጋይ ነው። ስቲል ለጉብኝቶች የሚሆኑ ሳይቶች አሏቸው። በዚህ ምክንያት የግሬት ዚምባብዌ አቺቭመንቷ ስቶን ቢልዲንግ ይሆናል ማለት ነው። በጣም የሚገራርሙ ስቶን ቢልዲንግ በሰዓቱ ይጠቀሙ ነበር። እነዚህ አይሆኑም ማለት አይደለም። ለምሳሌ ክሬቲቭሊ ክራፍትድ ሜታል ቶልስ፣ ይሄ ለምሳሌ ይሄኛው ነበር ግን ከዚህኛው አይበልጥም። ቤስት የሚባለውን ስትመርጡ እንደዛ ነው። ይችኛዋን ለምሳሌ መውሰድ የምትችሉት ጆለሪ ኢምፕሩቭ አድርገዋል፣ ወይም ጌጣጌጦችን በወርቅ በተለያየ አይነት ነገሮች ይሰሩ ነበር። በሜታል ሳይሆን በወርቅ አካባቢውን በጣም ቤስት የሚባል አቺቭመንት ነበራቸው። ኢኮኖሚያቸውን ለማሳደግ የሚጠቀሙበት የራሳቸው የሆነ ማይኒንግ ሜቶድ አላቸው፣ ጎልድ የሚያወጡበት ማለት ነው። ፋርሚንግ ስኪል አላቸው፣ ወይም ስኪልስ የምንላቸው ለምሳሌ ካተራይዚንግ ያደርጋሉ፣ ወይም የከብት ርቢ የምንላቸው ነገሮች። ግሎባል ትሬድ ኔትወርክም አላቸው። እነዚህ በተለይ 14ኛው ክፍለ ዘመን ላይ ከኮስት አፍሪካ ከኢንዲያ እና ከቻይና የሚመጡ ነጋዴዎች አካባቢያቸውም ጥሩ ይሄ ሳውት ሴንትራል አካባቢ ስለሚገኙ በኢንዲያን ኦሽን ወደ ኢንዲያን ኦሽን ትሬድ ጎልድ ትሬድ ያደርጉ ነበር። በዚህ ምክንያት ለኢኮኖሚ የሚያደርጓቸው ለማህበራዊ ኑሯቸው ፕራክቲስ የሚያደርጉት ኪልዋ የሚባል አካባቢ ላይ የራሳቸው ወደብ እንደነበራቸው የሆነ ሰዓት ላይ ማሳያ ይሆናል ማለት ነው። እዚህ ጋር ግን ጥያቄው ቤስት አቺቭመንት የሚባለው ኢምፕሬሲቭ ስቶን ቢልዲንግ ይሆናል ማለት ነው። አምስተኛ ጥያቄ ላይ ደርሰናል። አምስተኛ ጥያቄ how did Mansa Musa demonstrate the power and wealth of the empire of Mali during the Great Africa? How did Mansa Musa demonstrate the power and the wealth of empire of Mali during the Great Africa? A. By sponsoring the writing of a chronicles about his Islamic activity in Mecca. B. Undertaking a pilgrimage to Mecca and through his generous gift from gold. C. By sponsoring the building of rest home for pilgrims traveling to Mecca. D. By offering protection to merchants who travel to the trans-Saharan trade. ከነዚህ ውስጥ ቤስት የሚባለው ለማንሳ ሙሳ ይሄ በተለይ ኢምፓየር ኦፍ ማሊን የኢምፓየር ኦፍ ማሊ ኃይልና ሀብቷን ለዓለም ያሳወቀበት የግሬት አፍሪካ ሜዲቫል አፍሪካን ሂስትሪ ውስጥ ነው የምታገኘዋት ኢምፓየር ኦፍ ማሊ የምትባለው። ማንሳ ሙሳ ሞስት የሚታወቅበት ምንድን ነው? እዚህ ውስጥ ከተሰጡት ምርጫዎች መካከል ነው ጥያቄው። መልሳችን የሆነ የትኛው ነው ጥያቄው? መልሳችን የሆነው የማንሳ ሙሳ የፓወር እና ዌልዙ ኢምፓየር ኦፍ የማሊን ታላቅ እንዲያደርግ ካደረጉት ምክንያቶች መካከል ቢ ላይ ያለ ይሆናል። በአንደርቴኪንግ ፒልግሪሜጅ ቱ መካ ኤንድ ስሩ ሂዝ ጀነረስ ጊፍት ፍሮም ጎልድስ። ይሄ የሀጅ ያደረገበት ነው። ሀጅ ያደረገበት ታይም ነው። ሀጅ ያደረገ ወደ መካ ነው። ወደ መካ ሲሄድ ምንድነው ይዞ የሄደው? ስጦታ ነው ለመካ ላሉ ነገስታቶች። በቀላሉ ዝም ብሎ አይደለም ይዞ የሄደው። just he carried huge amount of gold which generally distributed to the poor ነው ይዞት ሲሄድ። ሀጅ ሲደረግ መልካም ነገር ማድረግ ስለሆነ ከማሊ በጣም ሰፊ የሆነ የወርቅ ክምችትን ይዞ ወደ መካ ሄዶ እንደውም ግብጽ አካባቢ ወደዛ እያለፈ በግብጽ በኩል ሲሄድ ግብጽ ላይ ያሉ ድሃዎችን አከፋፍሏቸዋል። ወርቅ በሄደበት አካባቢ ወርቆችን ሲያከፋፍል ነበር። ይሄ ምንድነው ታዲያ የሚጠቅመው ለማሊ ሀብትና ለማሊ ኃይል ወይም ፓወር ምንድነው የሚጠቅመው ሲባል በቀላሉ ማሊ ለዓለም ነው ያስተዋወቃት። ሄዶ ማሊ ላይ እንደዚህ አይነት ወርቅ አለ ማለት ነው ሚል ሀሳብ መጥቶባቸው በጣም ብዙ የኤዥያን ትሬደሮች ወደ ማሊ የመግባት እድል ነበራቸው። በዚህ ከአፍተር ሂ ሪች ቱ መካ ከደረሰ በኋላ አብዛኞቹ የነጋዴዎች ወደ ማሊ መጥቷል። በዚህ ምክንያት እቺ ፔሪድ የማሊ የማንሳ ሙሳ በጣም ፓወርፉል የነበረች ፔሪድ አድርጎ እንዲሳል አድርጎታል ማለት ነው። መልሳችን ቢሆነው ቢ ይሆናል ማለት ነው። እሺ ስድስተኛ ጥያቄ
Why did Great Britain began to advocate abolitionist movement of the 9th century? Because the black free trade was confronted with the major slave traders state. B. Humanitarian actors condemned slavery as an evil act. C. Seasons of civil unrest began, aggravated a majority of the population. The industrialization forced them to abolish the use slave hours. ሶ ከተሰጡት ውስጥ አቦሊሽኒስት ሙቭመንት እንድትካሄድ ያደረገችው ግሬት ብሪቴን ወይም አቦሊሽኒስት ሙቭመንት ወይም ስሌቭ ትሬድን የማቆም እንቅስቃሴ የጀመረችው በምን ምክንያት ነው? ጥያቄው በምን ምክንያት ይመስላችኋል? ከነዚህ ምርጫ ውስጥ ሰው መልሳችሁን ዲካላችሁ ትክክል ናችሁ። ምክንያቱም አውሮፓውያን የስሌቭ ትሬድን ያቆሙበት በጣም ብዙ ምክንያቶች አሉ። ለምሳሌ ቢ ላይ ያለው ሁማኒታሪያን አክትስ ኮንደምድ ስሌቨሪ አስ አን ኢቪል አክት። ሁማኒታሪያንስ ወይም የሰው ልጆች የሰው መብት ተሟጋች የምንላቸው አሁን ሂውማን ራይት ኮሚሽን አይነት ነገሮች ማለት ነው። በሰዓቱ የነበሩ ሰዎች ይህንን የባሪያ ንግድን ተቃውመው ነበር። ከዛ በተጨማሪ ሃይማኖቱ በራሱ ይሄ የፖርቹጋል አካባቢ ስፔን ላይ ያሉ የተለያዩ አውሮፓ አካባቢ ያሉ የሃይማኖት አባቶችም ይሄ ነገር መጥፎ ነው ብለው ተቃውመውታል። ችግሩ እሱ አይደለም፣ ይሄ ምክንያት አይደለም ለግሬት ብሪቴን አቦሊሽ እንድታረግ ወይም ስሌቭ ትሬድ እንድታቆም ያደረጋት ይሄ ምክንያት አይደለም። ምክንያቱም the government were rejected the question of humanitarians and the missionaries ሚሽነሪዎቹንም ሁማኒታሪያን እንቅስቃሴ የሚያደርጉትንም ሪጀክት አድርገዋቸዋል። ምንድነው ታዲያ ኤግዛክት የብሪቴን ዋና ምክንያቱ ምንድነው? 1807 ላይ ስሌቭ ትሬድ አቦሊሽ አድርጌያለሁ አጥፍቻለሁ እንድትል ያደረጋት ነገር ምንድነው የሚለውን እንመልከት። ሁለት ዋና ዋና ምክንያቶች አሏት ብሪቴን ስሌቭ ትሬድን እንድታቆም ያደርጋት። የመጀመሪያው ምክንያቷ ኢኮኖሚክ አንፕሮፊታቢሊቲ ነው፣ ወይም የኢኮኖሚክ ትርፋማ አለመሆን ማለት ነው። ከዛ በፊት ያደርጉት የነበረው ስሌቭ ትሬድ ለብሪቴን ምቹ ሁኔታ አልፈጠረላትም። ምክንያቱም የብሪቴን ኢንዱስትሪያል አክቲቪቲ እየጨመረ ነው የመጣው። ኢኮኖሚ were evolved, the old system of slave trade become less effective in the new industrial models። ያው ሁላችሁም እንደምታውቁት ኢንዱስትሪ ያለ ማለት የሰው ልጆች ያን ያህል አያስፈልጉም ማለት ነው። ምክንያቱም 100-200 ሰዎች ያርሱት የነበረ መሬት አሁን በቀላሉ በሁለት ትራክተር መኪናዎች ይታረሳል። በዚህ ምክንያት ያን ያህል ሰው አያስፈልግም። ስለዚህ ብሪቴን ምንም እንትን የለባትም፣ ትርፍ እያገኘች አይደለም። በዚህ ብዙ ሰው ወስዶ እዛ አሜሪካ ማሰራት። ያው ትራንስ አትላንቲክ ስሌቭ ትሬድን በደንብ እዩት ወይም አንብቡት። አንድ ቪዲዮ አለ ትራንስ አትላንቲክ ስሌቭ ትሬድ የሚል እዚሁ ፔጅ ላይ እዚሁ ቻናል ላይ ታገኙታላችሁ። እሱን በደንብ ለማየት ሞክሩ። ሁለተኛ ምክንያቷ ሺፍቲንግ ስትራቴጂክ ኢንተረስት ነው። ስሌቭ ትሬድ ፕራክቲስ ታደርግ የነበረችው ብሪቴን አሁን ግን ሌላ መንገድ መፍጠር አለባት። ይሄም ምን አይነት ፍላጎት ጨመረባት? ቅድም አንደኛ ላይ ትርፋማ ያልሆነችበት ስሌቭ ትሬድን ትተው ወደ ኢንዱስትሪ ሄደዋል። ኢንዱስትሪ የሚፈልገውን ነገር ነው የሚፈልጉት እነሱ። ለምሳሌ ራው ማቴሪያል ይፈልጋሉ፣ ራይት? ለምሳሌ ፊውል ለማምረት ሪሶርስ ለማምረት የፊውል ፋክተሪዎችን ከፍተዋል። ለፊውል ፋክተሪዎቹ ደግሞ የሚሆን ራው ማቴሪያል ያስፈልጋቸዋል። አዲስ ደግሞ ያመረቱት ምርት የሚያውሉበት ኒው ማርኬት ያስፈልጋቸዋል። ይሄም አፍሪካን ነው የመረጡት፣ ለራው ማቴሪያልም አፍሪካን ነው የመረጡት። ሶስተኛውና ዋነኛው ነገር ቺፕ ላበር ፓወር አለ እዚሁ አፍሪካ ላይ። የአፍሪካውያን ለአፍሪካ የሚል መፈክር አላቸው። ያ ማለት አፍሪካውያን እዚሁ አፍሪካ ውስጥ አሉ፣ ስለዚህ እነሱ እናሰራለን። ርካሽ ነው፣ ሰራተኛ አለ። እዛ ሄደው ከሚሰሩ እዛ አሜሪካ ወስደው በትራንስ አትላንቲክ ስሌቭ ትሬድ አማካይነት እዛ ከሚሄዱ እዚሁ በዚሁ ይሻላቸዋል። ስለዚህ በቂ የሆነ
ምርት አለን። ስለዚህ እዚህ ውስጥ ካሉ አሁን ከጠቀስኳቸው ሁለት ዋና ዋና ሀሳቦች ውስጥ እዚህ ውስጥ ከተገለጹ ጥሩ የሚባለው የትኛው ነው? ሶ መልሳችን የሚሆነው ዲ ኢንዱስትሪያላይዝ ፎርስ ዘምቶ አባንደን ዘ ዩዝ ኦፍ ላበር ይሆናል። ግዴታ ይገደዳሉ ማለት ነው ስሌቭ ትሬድን ለማጥፋት። ኤ ላይ ያለ ፍሪ ትሬድ ኮንፍሮንትድ ወይ ሜጀር ስሌቭ ትሬድ ይሄም አይሆንም። ሁለተኛ ማቴሪያል ይሄንን ሪጀክት አድርገውታል ብሪቴን እና ሌላ የአውሮፓ ነገስታቶች። ሲዝንስ ኦፍ ሲቪል አሬስት ቢጋን አግሪቬት ማጆር ስቴት ፖፑሌሽን ይሄን በፍጹም ሊሆን አይችልም። መልሳችን ዲ ይሆናል ማለት ነው። እሺ question number 7 what was the major cause for the decline and eventually downfall of the kingdom of Congo? A competition of the land and other resource. B focus on the warfare rather than production. C prolonged Portuguese activity. C D misconnection by the Mani Congo. ያው ማኒ ኮንጎ የሚባሉት የኪንግደም ኦፍ ኮንጎ መስራቾች ናቸው። ከነሱ ጋር ሚስኮሚኒኬሽን መፈጠሩ ነው የሚላቸው። የትኛው ይመስላችኋል መልሶ? ጥያቄ የሚለው የኪንግደም ኦፍ ኮንጎ እንድትቀንስ ፓወሯን እንድትቀንስና መጨረሻ ላይ ዳውን እንድታደርግ ወይ ሙሉ በሙሉ እንድትፈራርስ ያደረጋት ምክንያት የትኛው ነው ነው የሚለው። በጣም አሪፍ መልሳችሁ ሲ prolonged Portuguese activity ከሆነ ትክክል ናቸው። ምክንያቱም ይሄ ኪንግደም ኦፍ ኮንጎ እንዲጠፉ ካደረጉ ምክንያቶች መካከል ሶስት ዋና ዋና ምክንያቶች አሉ። የመጀመሪያውና ዋነኛው ነገር ፖርቱጊዝ ስሌቭ ራይዲንግ አንደኛው ነው። ያ ማለት ፖርቱጋላውያን በጣም ሰፊ የባሪያ ንግድ የሚያዋጡት ሰዎች ወይም የሚያገኙት ከኮንጎ ነው። ሶ ራይድ ያደርጋሉ። ፖርቱጊዝ ስሌቭ ራይዲንግ ማለት በቀላሉ ባሪያዎችን ማደን ማለት ነው። ልክ እንደ እንስሳቶች ማለት ነው። እንስሳቶች ጫካ ላይ እንደሚታደኑ ባሪያዎችም ኮንጎ ላይ ይታደናሉ። በዚህ ምክንያት አንደኛው ምክንያት አሁን ያልኳችሁ ፖርቱጊዝ ስሌቭ ራይዲንግ ሲሆን ሁለተኛው ምክንያት ደግሞ ኢንተርናል አንሬስት ይመጣል። የአንደኛው ምክንያት ተከትሎ የሚመጣ ነው። ሰዎቻችን እየታደኑ ነው፣ ለባሪያ ንግድ እየቀረቡ ነው የሚል በኮንጎ ማህበረሰቦች ወይም በማኒ ኮንጎ መካከል ቅራኔ ይመጣል። በዚህ ምክንያት ኢንተርናል አንሬስት ይመጣል ማለት ነው። ሶስተኛው ለመውደቃቸው ምክንያት የሚሆነው ኤክስተርናል ኢንቬንሽን ነው። ይሄም the kingdom suffered from invention by the ጃጋ ወይም ኢምባንጋላ የሚባሉ ዋሪየሮች አሉ። እነዚህ ኮንጎን ለመያዝ የሚመጡ ማለት ነው። the warriors peoples who came from the far interior of the Lunda and Luba region. ሉንዳና ሉንዳ ወይም ሉባ የሚባል አካባቢ የመጡ ሰዎች ናቸው በቀላሉ the kingdom of ኮንጎን መያዝ የቻሉት። በዚህ ምክንያት በሶስቱ ምክንያት አማካይነት finally the kingdom of Congo were overrun or declines at the 16th century ማለት ነው። እሺ 8ኛ ጥያቄ ላይ ደርሰናል። what attracted the Dutch to initially settled at the southern tip of Africa? What attracted the Dutch to initially settled at the southern tip of Africa? አሁን southern tip of Africa እና ደችን ነው የምናያይዛት። ምንድነው የመጀመሪያ ምክንያታቸው? ደቾች ምን ለማድረግ ሴትል ለማድረግ የት? southern tip of South Africa ማለት ነው። ሳውዝ አፍሪካ ላይ ሴትል እንዲያደርጉ ያደረጋቸው የመጀመሪያው ምክንያት ምንድነው? A. Abundance of mineral including diamonds. B. Exceptionally good weather in the region. C. The presence of strong state power in the region. D. Desire to supply food item to passing the ship. So የትኛው ይመስላችኋል ከነዚህ ምርጫ ውስጥ? ሶ መልሳችሁ ዲ ዲዛይር ቱ ሰፕላይ ፉድ አይተም ቱ ፓሲንግ ሺፕ ካላችሁ ትክክል ይሆናል ማለት ነው። ዋና ዋና ምክንያቶችን እናንሳቸው። ወይም ደቾች ወይም ደች ሆላንድ የምንላቸው ናቸው። ሳውዝ አፍሪካ ላይ ሳውዘርን ቲፕ ኦፍ አፍሪካ ላይ እንዲሰፍሩ ያደረጋቸው ሶስት ዋና ዋና ምክንያቶች አሉት። the primary aim was to regularize the meat trade with the indigenous Khoisan people and to grow fresh roots and vegetables to supply passing European ship traveling to the far east. አንደኛው ሪዝን ነው።
ሁለተኛው ሪዝናቸው ወይም እዛ አካባቢ እንዲቆዩ እንዲሰፍሩ ያደረጋቸው ሁለተኛው ምክንያት the initiative to provide hospitality for the sick sailors ወይም ላመማቸው ሰዎች ሕክምና ለመስጠት ነው እዛች አካባቢ ላይ የሰፈሩት። ሶስተኛውና ትልቁ በተጨማሪ ምክንያት የሆናቸው ደች ኢስት ኢንዲያን ካምፓኒ ምንላቸው ወይም ቮክ በመባል ይጠራል። ይሄ ካምፓኒ ከነዚህ ከላይ ካልናቸው ከሕክምና ከመስጠት አንጻር ወደ ፋሪስት ለሚሄዱ ሰዎች ምግብ ከማቅረብ በዘለለ ወታደሮቻቸው የሚያርፉበት የራሳቸው ፎርትረስ አዘጋጅተዋል ማለት ነው። to protect the interest from the rival European naval force and the ኮሂሳን የሚባሉ እዛው ሳውዝ አፍሪካ ላይ የሚገኙ ሰዎች ስላሉ ከነሱ ለመከላከል ሲሉና ሌላ የአውሮፓ ሀገራቶች መጥተው እንዳያሰቃዩቸው ሲሉ የራሳቸው የወታደር ካምፕ አዘጋጅተዋል። ስለዚህ ሳውዝ አፍሪካ ሳውዘርን ቲፕ ኦፍ አፍሪካ ምንላት ለደቾች እንደ ምክንያት የተጠቀሱት ሶስቱ ምክንያቶች እነዚህ የስጋ ምርት ለማህበረሰቦቹ ማቅረብ፣ ፍሩት ወይም ቬጂቴብል የሚባሉት በሳውዝ አፍሪካን ተጠቅመው ፋሪስት የሚሄዱ የአውሮፓ ነጋዴዎች ሊያቀርቡላቸው፣ ሁለተኛው ምክንያት የታመሙ ሰዎችን ለመርዳትና ሶስተኛው ደግሞ የራሳቸውን የሚሊተሪ ፓወር እንዲያሰፍሩበት የሚጠቀሙበት ነው ማለት ነው። እሺ 9ኛ ጥያቄ ላይ ደርሰናል። Which of the following is correct about the relationship between the Sultanate of Ifat and Adan? Which of the following is correct about the relationship between the Sultanate of Ifat and Adan? ከተጠቀሱት የምክንያቶች መካከል ወይም ከተጠቀሱት ምርጫዎች መካከል ትክክል የሆነ የትኛው ነው? በማና በኢፋትና በአዳል መካከል ስለ ግንኙነታቸው ትክክለኛ የሆነው የትኛው ነው የሚለው። A. The former conquered the latter after nearly a century of resistance. B. Both were established at different time from the Walasma family. C. The ruling class had a tradition of establishing marriage alliances. D. They were leaders of the alliance against the Christian kingdom. የትኛው ነው ትክክል የሆነው? በሁለቱ ሱልጣኔቶች መካከል ሪሌሽናቸው የትኛው ነው ትክክል ነው? ቢብላችሁ ከመለሳችሁ ትክክል ናችሁ። ሌሎቹም ምርጫዎች እናያቸው። The former conquered the latter after nearly a century of resistance. ፎርመር የሚባሉት ኢፋቶች ናቸው። አዳሎችን ከሴንቸሪዎች በኋላ ይዘዋቸዋል ነው የሚለው። ሁለቱ አልተያያዙም ወይም ኢፋት አዳልን አዳል ደግሞ ኢፋትን አልያዙም በዚህ ሪሌሽንሺፕ አማካይነት። ቢያለውን እንዝለለውና the ruling class had tradition of establishing marriage alliance. marriage alliance የሚባለው ነገር አብዛኛው የሜዲቫል ስቴቶች የሚያደርጉት ድርጊት ነው። በሁለቱ በኢፋትና በአዳል መካከል ብቻ አይደለም። አንድ አካባቢ በሬዚስታንስ በጣም ያስቸገረ አካባቢ ካለ በጋብቻ መተሳሰር አለ። ይሄ ፖለቲካል ሜሬጅ ይባላል። ይሄ ሜሬጅ አሊያንስ በኢፋትና በአዳል መካከል ምንም አይነት የሩሊንግ ትራዲሽን የለም። እንደዚህ አይነት ይሄ በሁለቱ የሜሬጅ አሊያንስ አማካይነት ምክንያቱም ሁለቱም የተገኙት በተለያየ አካባቢ ነው። ኢፋትና አዳል በተመሳሳይ ሰዓት ተገናኝተው ወይም በተመሳሳይ ቢውልድ የተደረጉ እንትኖች አይደሉም፣ ሱልጣኔቶች አይደሉም። ዲላ ያለው they were leaders of the alliance against the Christian kingdom ክርስቲያን ኪንግደምን አጌንስት ለማድረግ ወይም ቻሌንጅ ለማድረግ ሁለቱ አላይድ አድርገዋል ነገስታቶቹ ነው የሚለው። ይሄም አይሆንም። ምክንያቱ ምንድነው? ኢፋት ከጠፋች በኋላ ነው አዳል የመጣችው። ሁለቱም በተመሳሳይ ሰዓት አልመጡም። ስለዚህ በየትኛውም ሂሳብ ሁለቱ አንድ ላይ ሆኖ ክርስቲያን ኪንግደምን ሊያጠፉ አይችሉም። ቢ ላይ ያለውን እንመልከት። both were established at different time ሁለቱም የተመሰረቱት ኢፋትም አዳልም የተመሰረቱት በተለያየ አይነት ጊዜ ነው። From the Walasma family ነው። The ruling family were the founders of the Sultanate of Ifat and the Adal were the Walasma. ኡመር ወላስማ የሚባል የሳውዲ አረቢያ ከዛ የመጣ
ፋሚሊ ናቸው። እነሱ ናቸው የመሰረቱት። ምክንያቱ ምንድነው? ኢፋት 1332 ላይ የወላስማ ፋሚሊዎች የገነቧት ኢፋት 1332 ላይ በሱልጣኔት በክርስቲያን ሃይላንድ ኪንግደም ትሸነፋለች፣ በአምደ ጽዮን ማለት ነው። ከተሸነፈች በኋላ ምንድነው የሚሆነው? ኢፋት after their defeat they split it into two groups ነው። ወደ ሁለት ግሩፕ ነው የሚከፋፈሉት። አንደኛው ግሩፕ the merchant ይባላሉ። ሁለተኛው ግሩፖች ደግሞ the militant ተብለው ይጠራሉ። መርቻንቶቹ እዛው ክርስቲያን ሃይላንድ ኪንግደም ወይም ኢፋት የነበረችበት ቦታ ላይ የክርስቲያኖቹን እየገበርን እንኖራለን፣ ሰላም ነው የሚቀድመው፣ በቃ እዚህ ሆነን እንገብራለን ነው። ትልቁ የሙስሊም ሱልጣኔቶች በክርስቲያን የሚያዙበት አንደኛውና ትልቁ ነገር ገንተን ነው የሚከፍሉት፣ ግብር ነው የሚከፍሉት። እዛው እየከፈለን ሚሊታንት ግሩፕ የሚባሉት ግን ምንድነው ያደረጉት? they shifted their capital into the southeastern part of Harar። ይሄ ኢፋት ላይ የነበሩት ይነሱና ወደ አዳል ነው ሺፍት የሚያደርጉት። አዳል ዳካር የምትባል ከሀረር በኢስት በኩል የምትገኝ ቦታ ናት። እዛ አካባቢ የሄዱና አዲስ ሴንተር ክሬት ያደርጋሉ፣ ዳካር የሚባል። በዚህም 1285 አካባቢ ላይ አዳል ትመሰረታለች ማለት ነው። አዳልን የመሰረቱት ሰዎች የወላስማ ፋሚሊዎች ናቸው። የኢፋት ግማሾቹ ግሩፖች ማለት ነው። ግማሾቹ እዛው ቀሩ፣ ግማሾቹ ወደ ኢስት ሺፍት አድርገው አዳል ሱልጣኔት ኦፍ አዳልን ክሬት ማድረግ ችለዋል። ስለዚህ ሁለቱም የወላስማ ፋሚሊዎች ናቸው እንጂ እዚች ጋር ያሉት ነገሮች ይቃረናሉ። ምክንያቱም ሜሬጅ አሊያንስ ይላል እዚች ጋር። ምክንያቱም ሁለቱ በተለያየ አካባቢ ነው፣ በተለያየ ጊዜ ነው የተመሰረቱት። ክርስቲያኖችን ቻሌንጅ ለማድረግ አሊያንስ ፈጥረዋል ይላል። ይህም አይሆንም። ምክንያቱም ሁለቱም በተለያየ አካባቢ ነው እንትን ያሉት፣ በተለያየ ጊዜ ነው የተመሰረቱት። ኤላ ያለው ደግሞ አንደኛው ፎርመሩ ሌተሩን ኮንኪር አድርጓል ይላል፣ ይሄኛው ለዚህኛው ማለት ነው። ይሄም አይሆንም። ምክንያቱም ኢፋት ስፕሊት ከሆነች በኋላ ነው አዳል የተመሰረተች። ከዛ በኋላ ኢፋትን ለመያዝ አዳሎችም አልመጡም። አዳሎች የመጡት ክርስቲያን ሃይላንድ ኪንግደምን ቻሌንጅ ለማድረግ ነው ማለት ነው። አስረኛ ጥያቄ ላይ ደርሰናል። What factor contribute the success of Yekuno Amlak overthrowing the Zagwe dynasty? What factor contribute to success of Yekuno Amlak in overthrowing the Zagwe dynasty? A. Relatively advanced weapon they possessed. B. Popular support of the local community enjoyed. C. The military strength of the Yekuno Amlak over the Zagwe. D. The internal administration within the Zagwe dynasty. ጥያቄያችን ምንድን ነው? የኩኖ አምላክ ሰክሰስፉል እንዲሆን በተለይ የዛጉዌ ዳይናስቲ እንዲያጠፋና ስልጣኑን ከዛጉዌ ቀምቶ የራሱን ስልጣን ሰክሰስፉል እንዲይዝ ያደረገው ምክንያት ምንድን ነው? ከነዚህ ከተጠቀሱት መካከል ማለት ነው። ወይም በሌላ ቋንቋ የዛጉዌ ዳይናስቲ እንዲወድቅ ያደረገው የኩኖ አምላክ ስልጣን እንዲይዝ ያደረገው ምክንያት የትኛው ነው? ከነዚህ ውስጥ ማለት ነው። መልሳችሁ the popular support of the local community enjoyed ካላችሁ ትክክል ናቸው። ምክንያቱ ደግሞ ዛጉዌ ዳይናስቲ እንዲወድቅ የተደረገበት ወይም እንዲወድቅ ምክንያት ከፈጠሩት ምክንያቶች መካከል ሁለቱን መጥቀስ ቢቻል አንደኛው the internal problem of the royal succession ነው። ወይም በቀላሉ የዛጉዌ ዳይናስቲን የስልጣን የሚወስድ ሰው ወይም የስልጣን ሽኩቻ ወይም የስልጣን መቃረን መፈጠሩ ነው በነገስታቶች መካከል። ሁለተኛው ምክንያት ደግሞ opposition from groups claiming descent from the ancient ruler of Aksum ነው። ወይም በጣም ብዙ ሰዎች ይሄንን የዛጉዌ ዳይናስቲን ይቃረኑታል። ምክንያቱ ደግሞ እነዚህ የዛጉዌ አስተዳዳሪዎች አገዎች ናቸው። እነዚህ አገዎች ደግሞ ቀጥታ ከአክሱም ዲሴንደንት ጋር ምንም አይነት ግንኙነት የላቸውም ብለው ማህበረሰቡ የተቃረነበት ነው። ከዚህ ውስጥ ቤስት የሚባለው እዚህ ከተዘረዘሩት መካከል የትኛው ነው? ከአማራ ላስታ አካባቢ ያሉ ማህበረሰቦች ይሄንን ዳይናስቲ አይፈልጉትም፣ ዛጉዌ የሚባለውን ዳይናስቲ። በዚህ ምክንያት ይሄ ዛጉዌ ዳይናስቲ እንዲወድቅ የኩኖ አምላክ ደግሞ ምንም ቻሌንጅ ሳይገጥመው ወደ ስልጣን እንዲመጣ አድርጎታል። ፖለቲካል ሰክሲሽኑ በራሱ ሌላ ችግር ውስጥ ገብቷል። ምክንያቱም በስነ ስርዓት ነገስታቶቹ እርስ በርሳቸው እኔ ነክሳለሁ ሚል ቻሌንጅ ስለነበረባቸው። ኤላ ያለው ምንድነው የሚለው the relative advanced weapon to possessed። ይሄ መሳሪያ በጣም የተሻለ ነው፣ ከዛጉዌ ዳይናስቲ የተሻለ
ሚሊተሪ ፓወር አለው፣ ዊፐን አለው። ይሄ በኋላ ላይ ነው የሚጠቅመው። ስልጣን ከያዘ በኋላ ከሙስሊም ሱልጣኔቶቹ ጋር ቻሌንጅ ሲያደርግ፣ ከኪንግደሞች ዙሪያ ካሉ ኪንግደሞች ቻሌንጅ ሲያደርግ የተሻለ ንግዱም ስልጣን ከያዘ በኋላ ንግዱን እያጧጧፈ የተሻለ መሳሪያዎችን ለማምጣት ሲሞክር የሚሆን ነው፣ አድቫንቴጅ የሚወስድበት ነው። ጥያቄው ግን የሚለው ዛጉዌዎቹን ያሸነፈበት ነው። ሲላ ያለ the military strength of the ኢኮኖ አምላክ over the ዛጉዌ ዳይናስቲ ከዛጉዌ አንጻር ሲታይ ሚሊተሪ ስትሬንግዝ የተሻለ ነው። በእርግጥ የተሻለ ነው፣ ግን ደግሞ ለስልጣኑ እንዲሆን አይደለም። ይሄኛው ምክንያት አይሆንም። ሚሊተሪ ስትሬንግዙ ከዚህኛው ጋር ከዊፐኑ ጋር አንድ ላይ ሆኖ በኋላ ላይ ለሚያስፋፋው ግዛቶቹ ከክርስቲያን ሃይላንድ ኪንግደም ወይ ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲ በኋላ የሚመጣ ነው። ዲላ ያለ ኢንተርናል አድሚኒስትሬሽን ዊዚን ዛጉዌ ዳይናስቲ ይሄ ይሆናል ሞሮርለስ። ግን የኢኮኖ አምላክ የተሻለ የሚሆነው ይሄ ሎካል ኮሚኒቲዎች መኖሩ ነው። ሎካል ኮሚኒቲ የሚባለውን የሎካል ኮሚኒቲ ከሱ ጋር በመሆናቸው ምክንያት ይሆናል ማለት ነው። እሺ ለዛሬ ቀጣይ ቪዲዮ የምጀምረው በመልሳችሁ ነው፣ ወይም 11ኛ ጥያቄ ሰጥቻችሁ ነው የሚሄደው። መልሳችሁን ኮሜንት ላይ ታስቀምጧላችሁ፣ ማነው ትክክል የሚለውን ለማረጋገጥ ማለት ነው። ጥያቄ ሰጣችሁና ቀጣይ ስመጣ በዚህኛው ጥያቄ እንጀምራለን ማለት ነው። 11ኛ ምንድን ነው የሚለው? Between which European countries did the alliance system began to isolate each other? A. Russia-Britain antagonism, B. France-German rivalries, C. German-Ottoman rivalries, D. Italian-British opposition. Between which European country did the alliance system began to isolate each other? ይህንን መልሳችሁን ኮሜንት ላይ አስቀምጡልኝ። ቀጣይ ስንመለስ በዚህ ጥያቄ እንጀምራለን ማለት ነው። የትኛውም ጥያቄና አስተያየት ካላችሁ ጻፉልኝ። አመሰግናለሁ።